ስናገሩ ለምን ስለፈልፈታቸው የሚያለት አደፉና በነገር ተጠቅሟቸውና የሪያት እንደዚህ መጣ አንተ ቃል የሚዛን ልጅ ሰዎች እንትን ይጥሉን ባጂ ደግሞ ሳመው ጊዜ እይት ኤልያስ ሄዶ ነበረ ተሻቸው ዘውሻቶቹ ሊወርቁ ይሄንን ትብለሽ ወርቁ ወርቁ እንዴት ጭቃ በርቼ ሊሆኑ ኮበርታቸው ይሄ ልጅ ሊወርቁ ወርቁ ወደቀ ወዲያ ኮርጃ ነው ሲመጣ ነው እንዴ ራውቶቹ ምን ሊሆኑ ራውቶቹ ሁሉ በቶም ተነለበሰ ያን ኮደቁ እንዴ ራውቶቹ ነው ይሄ ልበት ነው ወዲያ ምን ነው እዛ ኮደቁ የተንከላው ሰው ነው ወርቆ ይሽ ማዳም ደግሞ በትነው አለቀው ወጣው ከዚያ ተነሳናቸው እንደቀደሙ ይጀለግል ተስማ መድረሳችሁ ራሱ እኮ ነው እናንተ ባትደርሱም በዛን ሰዓት ከባድ ነው ሆነ አለ እንደማ መጣው አልሞ እንደቀደሙ ልክ አንዱ ብነቱ እኮ ታላች በኋላ ነው ተወጣቸው ብንልታት ቤት አገባናቸው ከዚያ ያችን 2 ሳምንት በጣም እኔ ግን ማለት ነው እውነት እናንተንም እግዚአብሔር ስለሚወዳችሁ እሱንም እግዚአብሔር ስለሚወደው የሆነ ለእናንተም ካገለገላችሁት አንፃር ግፍ እንዳይሆንባችሁ ምክንያቱም አገልግላችሁታል እግዚአብሔር የልብን ያውቃል የውስጥን ያውቃል የኋላንም ያውቃል ለዛ ነው እንጂ እንደ ሰው ቢሆን ኑሮ መቼም ሰው የፈለገው ብታረጊለት ሆዶ አይሞላም ጎዶሎ አይሞላም የፈለገው አሁን የፈለገው ያይሽ ነው የከሌ እንደዚህ ብላ የከሌ ምራት እንደዚህ አርጋ አማታ እንዲህ አርጋ ባሏ እንዲህ አርጋ ነው የሚባለው ገብቶሻል ግን ያን ሁሉ እግዚአብሔር ቆጥሮት ብቻ እኔ እግዚአብሔር ስለሚወዳችሁ ነው የምለው ለሁሉም ማለት ነው እኔ ነኝ ባይሆን ትንሽ እንኳን በረከት ሳላገኝ የቀረው ትንሽ ሳምንት ሙሉ ማመጣቸው ሲወጣቸው ወጥናችሁ መጣኑ እንደዚህ ወዲህ ሙሉ ጀመረ እንደም ታዲያ ያጠፋቸው እንደቆው ብለና ምን ትፈልጉ እሱም አሁን ረክስ እንደምን ይመስል ምን ይዝት አልወጭ ኮንሰቱ አልወጭ ነው ትሙት ልሞቱ አታልጆ ልሞቱ እሑድ ስንት ሊሞቱ ጀምበር ስንት ወጣን ሰካይ እንሰች አለፈ ከዚያ ማታውን ስለሚሆን አንሺ ብሉኝ ብላችሁ አንዬ እንዲያሉ አላላ ደግሞ ተነስተና ያንቺ ማታ እሱ ደግሞ አሞጥሱን ያዝራ ተቆጣ ከዚያ ማልጅ ገሰገሱና ልያዘው ነው ወላችሁ አሁን ደግሞ ይልቁ ግን ከበሩ ግን ሁላችሁ ሁላችሁ ግቡ ነው የምትሉ ይሆናል ብላችሁ አልጠበቃችሁማ እኮ ብንመጣ ተፈንቶ በልቅደመቸው ምን ነው ሰው ጀመረባቸው ምራውታ ያተኛል ጀመር ደግሞ እንደወጣ ደግሞ ለውሰጃለ እንደራውት ምን ነው ይዘጂ ለምበት ነው እንዴ
በምልክት ይነግርሻል። ኤልያስ ሂዶ ነበረ። ብንመጣ በምልክት ይነግርሻል። ብንመጣ በምልክት ይነግርሻል። አዎ አይ እንደዛ ብለን ነው እኛም ሰኞ ማክሰኞ እስቲ በቃ እንሂድ እያልን ነው። አዎ እሺ አባት እሺ 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 መልካም አመሰግናለሁ። እሺ ለሁላችን እሺ እሺ ቻው። እስከ ገፈታው አንቺ ምን አይነት ባሊ ነው? እሱ ባሊ ጠንካራ ባሊ ነው ብላለሽ። አብጄ ጥብራይት እንደዚዋት ጥራቸው እነዚህ ናቸው ያሉ ናይ ማያ